بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله. الله تعالى ለነቢዩ አለይሂ ሰላቱ ወሰላም ኡመቶች የመጨረሻው ነቢይ አድርጎ መደምደሚያ የኑቡዋ መደምደሚያ አድርጎ የላካቸው ነቢይ ለሳቸው የሰጣቸው ኡመቶች ወይም እኛ የተሰጠነው የዋለልን ውለታ ለሌሎች ከዋለላቸው ውለታ የበዛ ነው። አላሁ ተዓላ ለፍጡራኖቹ ለሁሉ ውለታው የገዘፈ የበዛ ነው፣ ተቆጥሮ የማይዘለቅ ነው። በይበልጥ ግን ለነቢዩ ኡመቶች ለኛ ደግሞ የተሰጠው ከሌሎቹ የሰፋ ነው። ከዚያ መካከል አሁን የተቀበልነው የወሮች ሁሉ ሰይዱ ሽሁር የወሮች ሁሉ በላጩ ረመዳን ነው። ይህ ወር ለነቢዩ ኡመቶች ብቻ የተሰጠ ነው። ከነፈዳኢሉ ከያዘው ትሩፋት ጋር ሌሎች ኡመሞች በጾም የታዘዙ ቢሆንም ረመዳን ተብሎ ግን ተለይቶ ከረመዳን መለዮቹ ጋር ከኸሷኢሶቹ ጋር ረመዳን የሚባለው አልነበራቸው። እንግዲህ ይህ ረመዳን ወር ሲገባ የያዘው ብዙ ትሩፋቶች አሉ፣ መለዮች አሉት። ከሌላው ጊዜ ረመዳን ጥሩ ስራ ሲሰራ በብዙ እጥፍ ይነባበራል ምንዳው ከሌላው ቀን በተለየ መንገድ። በውስጡ ከሺህ ሌሊቶች ከሺህ ወሮች የበለጠች የሆነች ሌሊት ረመዳን የሌለበት 1000 ወር ለይለቱል ቀድር የተባለችው ሌሊት ለይለቱል ቀድር የሌለችበት የሆነ 1000 ወር ከዚያ የምትበልጥ ብቸኛ ሌሊት ያረፈችው በዚህ ወር ውስጥ ነው። የአስሩ የመጀመሪያው የራህመት ነው ተብሎ ሲገለጽ፣ መካከለኛው የመግፊራ ነው፣ የመጨረሻ አስሩ ደግሞ የአይትቅ ሚነናር ነው፣ ከሳት ነጻ የሚወጣበት ነው ሲባል፣ ረመዳንን አላህ ከሌላው በተለየ መንገድ ጀነቱን የከፈተበት ጀሃነሙን የዘጋበት ወር ነው ብሎ ነቢዩ አለይሂ ሰላቱ ወሰላም ሲያበረታቱ፣ ሸይጣን የሚታሰርበት ነው ሲባል፣ እነዚህ ሁሉ እንድንጠቀምበትና ከተጠቀሙት እንድንሆን ነው። ለዚህ ደግሞ ትልቁ ነገር ወቅታችንን ማስተዋል ነው። ጊዜያችን አላሁ ተዓላ የሰጠን ትልቁ ጸጋ ነው። ወቅት ጊዜ ትልቁ ኒዕማ ነው። አልወቅት ፊል ቁርአን አልከሪም በቁርአን ውስጥ ጌታችን ሱብሓነሁ በተከበሩ ነገሮች ትልቅ ቦታ በሚሰጣቸው ነገሮች ይምላል። ጌታችን ሱብሓነሁ እሱ በፈለገው ይምላል። ሲምል ግን መሐላው በውድ ክብር በሚሰጣቸው ነገሮችን የሚምለው። ቁርአን ውስጥ ጌታችን በወቅት የተለያዩ ቦታዎች ላይ ወቢአልፋዚን ከሲራ በተለያዩ አገላለጽ አላህ እየጠቀሰ ምሎባቸዋል። አደህር በማለት ተሰይሟል ቁርአን ውስጥ። ወልሒን ወልአን ወልየውም ወልአጀል ወገይሪሃ ሚነል አልፋዝ። ይህ ወቅት ጌታችን ኒዕማ አድርጎ ሰጥቶናል ቁርአን ላይ። ወሰኸረ ለኩም ሸምሰ ወልቀመረ ዳኢበይን ወሰኸረ ለኩም ለይለ ወነሃር ወአታኩም ሚን ኩሊ ማ ሰአልቱሙህ ወኢን ተዑዱ ኒዕመተ ላሂ ላ ትሕሱሃ። ጌታችን ፀሐይን፣ ጨረቃን ለእናንተ ገርቶላችኋል፣ ጊዜያትን የምንለይባቸው የምንጠቀምባቸው እንዲሆኑ አድርጎ የወቅት መለያዎቻችን ናቸው። ወሰኸረ ለኩም ለይለ ወነሃር ቀንና ሌሊት ሲፈራረቁ ጸጋ ተደርጎ የተሰጡ ናቸው። ጊዜያትን የምንለይባቸው ናቸው። ከጠየቃችሁት ሁሉ ሰጠ። ብትቆጥሩ ኒዕማዎቹን እሱ የዋለላችሁን የምትጨርሱት አይደላችሁም ይለናል። ግን የብዙሃኑ ህይወት ሲሰለል ሲጠና ወቅቱን ጊዜውን በአግባቡ የሚጠቀም ሆኖ አልተገኘም። ወቅትን በአግባቡ መጠቀም ማለት
አውቆ ዲኑን ስለ ዲኑ በቂ እውቀት ኖሮት ይሄኛው የተፈቀደ ፍቁድ ነው ሚለውን አውቆ ሸሪዓው ዲኑ የከለከለውን እርም ያደረገውንም ለይቶ የተፈቀደውን ሲሰራ ከተከለከለው ነገር ሲቆጠብ ለዱንያው ጉዳይም ሲሰራ በተፈቀደለት መልኩ ሲሰራ ጥሩ የሆኑትን ስራዎች ኸይር የተባሉትን አላህ ያበረታታባቸውን ስራዎች እነዚያን እየሰራ ከሆነ ወቅቱን ያሳለፈው ሰው ወቅቱን አሳለፈ ወይም ጊዜውን በከንቱ አሳለፈ አይባልም። ግን ከዚህ ውጭ በማይጠቅመው ነገር ሐራም በሆነ ነገር ጭራሹኑ ወንጀል የሚያጽፍበት የሆነን የሚጎዳ የሆነን በዱንያውም በአኺራውም የሚጎዳ የሆነን ነገር ከዚህ አልፎ ሰዋብን የማያጽፍለት ወይ ደግሞ ለዱንያውም ለአኺራውም የማይጠቅመው የሆነ ጉዳይ ላይ እንዲሁ በከንቱ ማሳለፉ ራሱ የተወገዘ የሆነ ተግባር ነው። እንግዲህ ቁርአን ነብዩ አለይሂ ሰላቱ ወሰለም ሲያስተምሩ ኒዕመታኒ መግቡኑን ፊሂማ ከሲሩን ሚነን ናስ ይላሉ። ሁለት ጸጋዎች አሉ። ብዙ ሰው ግን የነዚህ የሁለት ጸጋዎች ጥቅም ተጋርዶበታል። ብዙዎቹ ከዚህ ያገለሉ ናቸው። ሁለቱን ሲያነሱ አስሐ ወልፈራግ ጤነኝነት የጤነኝነት ጊዜና ይሄ ክፍት ጊዜ የሚያገኝበት ክፍት ወቅት የሚያገኝበት ጊዜ ነው። ጤነኝነቱን በጤነኛነቱ ጊዜ አብዛኛው በቸልተኝነት አሳልፎት በሚያመው ጊዜ መስራት ያለበት ነገር ይታወሰዋል። እንደዛውም ፈራግ ክፍተት ያገኝበት ጊዜ ብዙ ክፍተት ጊዜ ይኖረውና በማይጠቅመው ነገር በከንቱ ያሳልፈውና መሽጉል እሱ ክፍት ጊዜ ማያገኝበት ሐል ላይ ሲሆን ያ ክፍት ጊዜው ፈራግ የሆነ ጊዜውን ያስታውሳል። ለዛ ሲሐና ፈራግ ጤነኝነትና የክፍት ወቅት ጊዜ ለአንድ ሙስሊም ሲሰጠው ትልቅ ጸጋን ተሰጥቶታል። በእነዚያ ሊጠቀም ግድ ይለዋል ነው። ወደኛ ነብዩ አለይሂ ሰላቱ ወሰለም ህይወት ስንመጣ ረመዳን ይቅርና ሌላው ጊዜ እንኳን ሙሉ ወቅታቸው በዒባዳ የተሸፈነ አላህ ባዘዘው ተግባር ላይ የተሸፈነ ነበር። ያውም ያለፈው የሚመጣው ሁሉ ተምሮልሃል የተባሉት ነቢይ ምንም አይነት ክፍት ጊዜ አይገኝም ነበር። ሀያታቸው ላይ የትኛውም የህይወት እርከናቸው ጊዜያቸው በሰዓት ወይ በደቂቃ በሰከንድ እንኳን ቢፈተሽ በዚያ ወቅት ላይ አላህ ያዘዘው ስራ ላይ ናቸው። ወቅታቸውን በሶስት ይከፍሉት ነበር ይባላል። አንደኛውን ጊዜ ለጌታቸው ይሰጡታል፣ ሙሉ በሙሉ ወደ ዒባዳ ብቻ የሚዞሩበት ነው። ሌላኛውን ወቅት ለራሳቸው የሚሰጡት ነው። ይህም አላህ ባዘዘው ነገር ላይ ብቻ ነው የሚውሉበት። ሶስተኛውን ለቤተሰቦቻቸው የሚሰጡት ነው። ቤተሰቦቻቸውም ጋር ሲሆኑ አላህ ባዘዘው መንገድ ለነሱ የሚሰጡት ጊዜ ነው። እዛ ወቅት ረመዳን ላይ ሲሆን ደግሞ ይበልጥ ሰውየው ድጋሚ ያገኘው የሚያውቀው ጊዜ አይደለም። ትልቅ ተደርጎ ከትልቅ ጸጋ ሆኖ የተሰጠው ስለሆነ ይህንን ጊዜውን ቀኑንም ሌሊቱንም በቻለው መጠን በዒባዳ ሞልቶት ከእድለኞች ሊሆን ይገባል። ለዛ ነው ነቢዩ አለይሂ ሰላቱ ወሰላም ይህንን ለማስጠንቀቅ ነው አሚን 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 ባሉበት ሶስቴ አሚን አሉበት የሚለው ሐዲስ ላይ አንደኛው ረመዳንን አግኝቶ ያልተማረለት ሰው ያልተጠቀመበት ሰው አላህ ከረህመቱ ያራቀው ይሁን ወይም አመድ አፋሽ ማለት እሱ ነው። ትልቅን ነገር አግኝቶ ሳይጠቀም ያሳለፈ ማለት። ወደ ዑለሞች ወደ ታላላቆች ወደ ሰለፎች ህይወት ስንመጣ ለወቅት የነበራቸው እይታ በጣም ልዩ ነበር። ረቂቅ ደቂቅ ነበር። በጣም ሰከንድ እንድታልፍ አይፈልጉም። ሳይጠቀሙባት የሚሰጡት ቦታ ትልቅ ነው። ሐሰኑል ቢስሪ ታላቁ ሰለፍ ምን ይላሉ? እሳቸው አድረክቱ አቅዋመን ካኑ ዐላ አውቃቲሂም አሸድ ሚንኩም ሒርሳን ዐላ ደራሂምኩም ወደናኒሪኩም ይላሉ። እኔ ያገኟቸው ቆሞች ህዝቦች ነበሩ። ሰዎች ግን ለወቅታቸው ይሰጡት የነበረ እይታ ወቅታቸውን የሚጠብቁበት መንገድ እናንተ ገንዘቦቻችሁን ከምትጠብቁት የበለጠ የላቀ ነበር። እነሱ ለወቅት ለጊዜያቸው ይሰጡት የነበረው እይታ ማለት ነው። እዛ ታላላቆቹ ይሄ ነበር ሁኔታቸው። አንድ አሚር እብኑ ቀይስ ከሳቸው ተይዞ ሲተላለፍ ታቢዒን ናቸው። አንድ ሰው መንገድ ላይ እየሄዱ እያለ ተዓላ ኡከሊሙክ አላቸው። እስኪ ኑና እናውራ እስኪ ተቀምጠን አላቸው። ምን አሉት እሳቸው ያኔ? ቃል አምስኪ ሸምስ አሉት። ፀሐይን ያዝልኝና አሉት።
እንግዲህ ፀሐይን ያዝልኝና ማለት አውቂፍሃ ሊ ወሕቢስሃ አኒል መሲር ሊኡከሊመክ ጊዜውን አቆምልኝና ጊዜ ሰጥቼ ላዋራ ፈኢነ ዘመን ሰሪዐል መዲ ላ የዑዱ ባዕደ ሙሩሪ ካለፈ በኋላ አላገኘውም ጊዜውን ማስቆም ከቻል ልታስጠብቅልኝ ከቻል ቆሜ ጊዜ ሰጥቼ ላውራ። ይህ እንግዲህ ይህን ያክል መጠን ምንም አይነት ጊዜ ልታልፋቸው አይፈልጉ። ምክንያቱም ጸጋ ተደርጎ ሲሰጡን ሰይድና ዑመር ኢብን አብድልዓዚዝ ረሒመሁላህ ምን ይላሉ? እነ ለይል ወነሃር ያዕመላኒ ፊከ ፈዕመል ፊሂማ ይላሉ። ቀንና ሌሊት ሲፈራረቁ በአንተ ላይ እየሰሩ ነው ስራቸውን። እነሱ ግን አንተ በእነሱ ላይ የምትሰራባቸው ለመሆን ቻል ነው የሚሉት። ለዛ ጊዜያችን ፕሮግራም አድርገንለትም ሆነ ሳናደርግለት ምንም አይነት ጊዜ ሳይጠቅመን የሚያልፍ እንዳይሆን ማድረግ አለብን። ትርፍ የሚባል ጊዜ ሊኖረን አይገባም። ምንም የማንሰራበት ወይም ደግሞ የምንሰራው ንግግር ይሁን ድርጊት ይሁን እኛ ሊጎዳን የሚችል ከዲኑ የወጣ የሆነ ወይም ደግሞ ምንም በማያገባን ነገር የምንገባበት ሊሆን አይገባም። ሰይዱና አብዱላህ ብን መስዑድ ታላቁ ሰሓቢ ረዲየላሁ አንሁ ማ ነዲምቱ ዓላ ሸይእን ነደሚ ዓላ የውሚን ገረበት ሸምሱህ ነቁሰ ፊህ አጀሊ ወለም የዚድ ፊህ ዓመሊ ይላሉ። እኔ ከምንም በላይ የተጸጸትኩበት ጊዜ ማለት ቀን ነው። ያ ቀን ምን አይነት ቀን? ፀሐይ የጠለቀችበት ቀን አጀሌ ጨምሮ የተሰጠኝ ከአጀሌ ተቀንሶ የተሰጠኝ ጊዜ። ማናችንም ህይወት ሲሰጠን የህይወት የቆይታ ጊዜ ተሰፍሮ ነው። አንፋሳችን እስትንፋሳችን ሳይቀር ተለክቶ ነው የተሰጠን። ለዚያ የትኛውም ደቂቃ ስታልፍ ስትጨምር የትኛውም ሰከንድ ላይ ሲነባበር ከተሰጠ መጠን እየጎደለ እየሄደ ነው። ኢብኑ መስዑድ ረዲየላሁ አንሁ በጣም የሚጸጽተኝ ማለት አጀሌ ቀንሶ ስራዬ ግን ያልጨመረበት ጊዜ ነው። ያልተጠቀምኩበት ወቅት ትንሽም ብትሆን እሷ ነች ሳስታውሱ የሚጸጽተኝ ማለት። ትልቅ ቦታ ነው የሚሰጡት የገነነ። በአሁኑ ጊዜ ብዙ ነገሮች ያታልሉናል፣ ወደሚጠቅመን ነገር እንዳንዞር ያደርጉናል። ለወቅት ልንሰጠው የሚገባው ቦታ ረመዳን ላይ ይበልጥ ልናገን ነው ይገባል። ለጊዜያችን የምንሰጠውን ተመን ቦታ እንጂ ሁሌም ልንሰራበት የሚገባ ነው። አሁን የምንተዋወሰው ነገር ሁሌም ልንሰራበት የሚገባ መሆን አለበት። ታላላቆቹ መን አምዳ የውመን ሚን ዑምሪህ ይላሉ። ከጊዜው ከተሰጠው እድሜ ከተሰጠው ወቅት ጊዜ ካለፈው አንድ ሰው ፊ ገይሪ ሐቅን ቀዷሁ አው ፈርድን አዳሁ አው መጅድን አሰለሁ አው ሐምድን ሐሰለሁ አው ኸይርን አሰሰሁ አው ዕልምን እቅተበሰሁ ፈቀድ ዐቀ የውመህ ወظለመ ነፍሰህ ይላሉ። የተሰጠውን ጊዜ ሲያሳልፍ ያለበትን ቀዷ ካለበት ያን እየሸፈነ ግዴታ ኑሮበት ያን ግዴታ እየሞላ ወይ ደግሞ ለአኺር የሚጠቅመውን ነገር የሚበጀውን እያደረገ ኸይር እየጨመረ እውቀትን እየወሰደ እየቀሰመ ያላሰለፈው ወቅት ካለ ይህ ሰው ወቅቱን ዐቅ አድርጎታል፣ አስቸግሮታል፣ ራሱንም በድሏል ይላሉ ሰይዱና ዑመር አልፋሩቅ ረዲየላሁ አንሁ። እኒ ለአክረህ አን አራ አሐደኩም ሰበህለለም ፊ ዐመሊ ዱንያ ላ ፊ ዐመሊ ዱንያ ወላ ፊ ዐመሊ አኺረት ይላሉ። እኔ በጣም ምጠለው ከእናንተ ውስጥ አንዳችሁን እንዲሁ በዋዛ ፈዛዛ ጊዜውን የሚያሳልፍ ሰው ሳይ ነው። ወይ ለዱንያ የሚጠቅመውን የሚበጀውን እየሰራ አይደለም፣ ወይ ለአኺራ የሚሆነውን ሳይቆምበት እንዲሁ በከንቱ ጊዜ የሚያሳልፍ ሰው እሱ ነው እኔ ምጠላው ሰው ማለት የዛ አይነት ሁኔታ ላይ ሳየው ነው ብለው ይገልጻሉ። ሑዲስቱ አንሁ ኢብኑ ዓሳኪር ተርጀማቸው ላይ ስለ ሱለይም ኢብን አዩብ ራዚ ሲያወሩ ተርጀማ ሲያደርጉ ታላቁን ፈቂህ ሑዲስቱ አንሁ አነሁ ካነ ዩሓሲቡ ነፍሰሁ ዐለል አንፋስ ይላሉ። ስለ እሱ ሲገለጽልኝ ምን አይነት ሁኔታ ነበሩ እኒህ ሰው ብዬ ስለ እሱ ሲነገረኝ ራሳቸውን ሂሳብ የሚያደርጉት በአንፋስ ልክ ነበር። በስትንፋሳቸው ልክ ራሳቸውን ሂሳብ ያደርጋሉ። ምንም አይነት
ነፈስ የሚተነፍሷት መጠን ያለ ጥሩ ነገር አታልፍም ነበር። ላ የደዑ ወቅተን የምዲ ዓለይህ ቢገይሪ ፋኢዳ ኢማ ይንሰኽ አው ይደሪስ አው የቅራ። ተቢን ከዚብል ሙፍተሪ ላይ ነው ይህን ያሰፈሩት። ወይ ያስተማሩ ነው ወይ የቀሩ ነው ወይ እሳቸው እየተማሩ ነው። በጥሩ ነገር ላይ ብቻ ነው የሚያሳልፉት። ለዚያ ታላላቆቹ የበፊት ዘመን እንኳን ጊዜ ከጊዜ እየጨመረ ሲመጣ መጥፎ ነገር እየበዛ ነው የሚመጣው። ያለንበት ዘመን ደግሞ ግልጽ ሆኖ እያስተዋል ነው ምን ያክል መጥፎ ነገር የሚጎዳ የሆነው ነገር የሚበጅ የሚጠቅም መስሎ እየታየ በዚህ መንገድ የሚስተዋልበት ጊዜ ላይ ነው ያለነው። ኢብኑል ጀውዚ ረሂመሁላህ ወለቀድ ሻሀድቱ ኸልቀን ከሲረን ላ ያዕሪፉነ ማዕነል ሐያት ይላሉ። ብዙ አይነት ሰዎች አጋጥመውኛል አይቻለሁ እኔ ራሱ የሐያትን ትርጉም ያልገባቸው የሆኑ ፈሚንሁም መን አግናሁ ላህ አን ተከሱብ ቢከስረቲ ማሊህ ፈሁወ የቅዑዱ ፊ ሱቅ አክሰር ነሃር የንዙር ኢለናስ። ምን አይነት ሰው ካጋጠምን ከነዚህ ውስጥ ሀብት ኑሮት ሱቅ ይከፍትና ከዚያ ሱቅ ተቀምጦ ይውላል። እንግዲህ በዚያ ተቀምጦ በሚውል ጊዜ ባዶ ጊዜ እንኳን አለው ከሚሸጥበት በስራ ራሱን መሽጉል ቢዚ ከሚያደርግበት ወቅቶች ዝም ብሎ ወደ ውጭ ብቻ አላፊ አግዳሚውን እያየ ዝም ብሎ ሰዓቱን የሚያሳልፋል። አንዳንዱ በተለያዩ ጨዋታዎች ጊዜውን ሚሞላል በማይጠቅመው የሆነ ጨዋታ። ወሚንሁም መን የቅጠዑ ዘማን ቢከስረት ልሐዲስ አን ሰላጢን ወልገላ ወሩኸስ ኢላ ገይሪ። ከነሱ ውስጥ ደግሞ ጊዜውን በማይጠቅመው ወሬ ይሸፍነዋል። ስለ በዘመኑ ስለተሾሙ ስልጣኖች፣ ስለ ኑሮ ውድነት፣ ስለ ኑሮ መርከስ እነዚህ ሰዎች ይላሉ አላሁ ተዓላ የጊዜን ምንነት ስላላሳወቃቸው ነው። አላሁ ተዓላ የሰጣቸውን ኒዕማ አንዳንዴ ኒዕመት ይሰጠና የሆነ ጸጋ ይሰጠንና አላህ አብሮ ምንን ይሰጠናል? ፈህሙን ይሰጠናል። ቀድሩን የተሰጠንን ጸጋ የተሰጠንን ኒዕመት የተዋለልንን ጸጋ መጠኑንም አላህ አብሮ ያሳውቀናል። ምን ያክል ከፍ ያለ ጸጋ እንድትሰጥ ምን ያክል ታላቅ ጸጋ እንድትሰጠን ያኔ ነው ሰው ያን የተሰጠውን ጸጋ በጥሩ ነገር ላይ የሚያውለው። አላሁ ተዓላ በሰጠን ጸጋዎቹ ላይ ይጠይቀናል። በጊዜያችን እንጠየቃለን። ባሳለፍነው የእድሜያችን መጠን በምን መንገድ እንዳሳለፍነው ህይወታችን አጀላችን እንጠየቅበታለን። ነቢዩ አለይሂ ሰላቱ ወሰላም ይጠየቃል። ማንም ባሪያ ሳይጠየቅ አያልፍም ብለዋል። አን ዑሙሪሂ ፊማ አፍናህ የተሰጠውን የእድሜ ክፍል በምን እንዳጠፋ ወማ ዩለቃሃ ኢላ ዙ ሐዝን ዐዚም ይላሉ ኢብኑል ጀውዚ ሰይዱል ኻጢር ላይ። አላሁ ተዓላ የሰጠውን ጸጋ ጥቅም የሚያሳውቀው እሱ ነው። ትልቅ ነገር ተሰጥቷል የሚባለው ታላላቆቹ እኛ ልንገምተው ከምናስበው በላይ ነው ለወቅት የነበራቸው እይታ። እንደጠቀስ ነው ላይ አልኸሊል ኢብኑ አሕመድ አልፈራሂዲ የአረብኛ የቋንቋው ሊቅ ታላቁ የነሕው አባት የኢማም ሲበወይህ ሼክ ናቸው። እሳቸው ረሒመሁላህ ምን ይሉ ነበር? አስቀሉ ሰዓት ዓለይ ሰዓቱ አኩሉ ፊሃ ይላሉ። እኔ ዘንድ እየከበደኝ ማሳልፈው ጊዜ ማለት ምግብ የምመገብበት ጊዜ ነው ይላሉ። ማለት የምመገብበትን ጊዜ አለፈኝ፣ ሌላን ነገር ስንት ስራ አለብኝ የምሰራው እያልኩ ስንት የሚጠቅመኝን ስራ የሚሰራበት ወቅት እኮ ነው አሁን እየበላሁ የማሳልፈው። ያ ነበር የሚከብዳቸው ወቅት። ምግብ እንኳን ሲበሉ ምግብ የሚበሉበትን ወቅት ያ የሚጸጽታቸው ነበሩ። አልፈኽሩ ራዚ ረሒመሁላህ እሳቸውም ከዚሁ ጋር የተያዘ ነገር ምን ይላሉ? ወላሂ ኢነኒ አተአሰፉ ፊል ፈዋት አን ልእሽትጋል ቢልዕልም ፊ ወቅት ልአክል ይላሉ። ፈኽሩ ራዚ ታላቁ ሙፈሲር እኔ በጣም የሚጸጽተኝ ወቅት ማለት ካሳለፍኳቸው ወቅቶች የምመገብበት ወቅት ነው ይላሉ። ምግብ ስበላ ያን ወቅት ምን አለ ዒልምን እየተማርኩ ባሳልፈው የሚል ጸጸት ይወርሰኛል ይላሉ።
ዳውድ ጧኢ ታላቁ ሱፊ እሳቸው ስለ ከምግብ ጋር ስለተያዘ ጉዳይ ሲነሳ ምን ይባል ነበር ስለሳቸው? የሽረቡል ፈቲት ወላ የእኩሉል ኹብዝ ይባላሉ። የሚጠጣ ነገርን ነው የሚያስቀድሙት። ዳቦን ከመብላት የሚጠጣ ነገርን ቶሎ ገብቶ የሚያርፍን ነገር ያስቀድሙ ነበር። ተጠየቁ አንዴ ለምንድን ነው ያን ስታደርግ የምትስተዋለው ተብለው፣ ፈቃል ምን ሲሉ ነበር የመለሱት? በይነ መድጊል ኹብዚ ወሹርቢል ፈቲት ቂራአቱ 50 አያ አሉ። በመጠጣትና በዳቦን አላምጦ በመብላት መካከል ያለው ክፍተት 50 አያ ያስቀራኛል እኮ 50 አያ መቅራት እችላለሁ እኮ። ለዚያ ሰለፉ ውስጥ ታላላቆች ሷሃቦች፣ ታቢዒኖች፣ የታቢዒኖች ተከታዮች በዚህ ሐል ላይ ነበሩ። ላ የሒሉ ሊአን ضيع ساعة من عمري ይላሉ። ከህይወት ክፍሌ ከተሰጠኝ ወቅት ማጥፋት አልወድም። حتى إذا تعطل لساني عن مذاكرة ومناظرة ይላሉ። ከማስተማር ወይ ከመማር በጥሩ ከማዘዝ ከመጥፎ ከመከልከል ክፍት ጊዜ እንኳን አገኘሁ ብል ወበصሪ عن مطالعة እይታዬ ኪታብን ከማየት እንኳን ከነዚህ እንኳን የወጣሁበት ወቅት ካለ አዕመልቱ ፊክሪ في حالة راحتي وأنا مستطرح ይላሉ። ከዚህ ውጭ ያለውን ጊዜ ራሱ አሰላስላለሁኝ በአቅሌ ፈላ አንሀድ ኢላ ወቀድ ኸጠረ ሊ ማ ኡሰጢሩ። ለዛ ስነሳ የምጽፈው ነገር የምከትበው ነገር የማስተላልፈውን ነገር አስቤ ይዤበት እነሳለሁ። የትኛውም ወቅት ወይ እየጻፉ ነው ዒልምን፣ ወይ እያስተማሩ ነው፣ እየሰገዱ ነው፣ ዚክር እያሉ ነው። ምንም ወቅት በባዶ የምታልፍ አትገኝባቸው። ኢብኑል ጀውዚ ረሒመሁላህ ሁላችንም የሚሆን ጠቅለል ያለ ምክርን ሲመክሩ ፈየንበጊ ሊልዓብድ ልሙተየቂዝ አላ ዩኸሊ ነፍሰን ምን አንፋሲህ አን ፊዕሊ ኸይር። የትኛውም የእስትንፋስ ጊዜው ጥሩን ነገር ሳይሰራበት ሊያልፈው አይገባም። ፈኢነ ኩል ነፍስ ኸዛና፣ የትኛውም ፈኢን ኩል ነፈስ ኺዛና፣ የትኛውም እስትንፋስ መጠኗ በሰከንድ ብንለካው እንኳን እንደ ካዝና ሆኖ የሚቀመጥ ነው። ወሊዩዒድ ሊኩል ዓመሊን ጀዋባ፣ ለየትኛውም ስራው መልስ ሊያዘጋጅ ጥያቄ አይቀርምና። ወሊተአሀብ ሊራሕለት ለቲ ላ የድሪ መታ ተቃ፣ መች የመሄጃ ጊዜው እንዲደርስ ስለማያውቀው ጉዞ ሊዘጋጅለት ይገባል። ውስጡ ላዩ ሊፈትሽ ይገባል። ረመዳን ደግሞ በውስጡ ያቀፈውን ሁሉ ትሩፋት እንድናገኝ ተምሮላቸው ወንጀላቸው ተምሮ ሰዋባቸው ጨምሮ ያጠየቁትን የሚያገኙ ዱዓቸው እስቲጃባን የሚያገኝላቸው ባሪያዎች ልንሆን ዘንድ ይህንን አላሁ ተዓላ የዋለልን ትልቅ ኒዕማ ረመዳንን የተከበረው የሆነውን ወር የታዘዝንበትን በታዘዝነው መንገድ እየተገበርን የተከለከልነውን ርቀን ሷሒፋችን ይሄ የቀኝ ገጻችን ኪታባችን የውመል ቂያማ የምንሰጠውን በኸይር ልንሞላው ግድ ይላል። ከዚህ ላይ ትልቅ ትኩረት ቦታ ልንሰጠው የሚገባው ነገር ምንድን ነው? የዲን እውቀትን መማርን ነው። ጾም እስከሆነ በምን መንገድ መጾም አለብን? ጾማችን የሚያበላሹት ነገር ምንድን ናቸው? አውቀን እንድንከለከል በምን መንገድ እንጾመው? ትክክል የሆነን ጾም ወደ ቁርአን ጊዜያችንን ማዞር፣ ምንም አይነት ትርፍ ጊዜ ያለ ምንም ኸይር ሳንሰራበት የምናባክነው ሊኖር እንዳይኖር ማድረግ ይገባል። ሁላችንም ላይ አላሁ ተዓላ የዋለውን ኒዕመት ለሰዎች ያደረገላቸውን ጸጋ እሱ ባዘዘው መልኩ ሲያውሉት ያን ነው። ለዚያም ነው የሰጣቸው። ማመስገን የሚባለው ይሄ ነው። አላህ ለሰጠን ኒዕማ እናመሰግነዋለን፣ አልሐምዱሊላህ እንላለን። ግን ትልቁ ማመስገን አላ ተዕሲየ ቢኒዕማ ይላሉ። የተዋለልህን የተሰጠህን ጸጋ ያን ጸጋ የሰጠህን ባለመወንጀል እሱ የከለከለውን ባለመስራት ስታውለው ነው። ረመዳን ሲሰጠን ጸጋ ተደርጎ አላህ ባዘዘው መልኩ ስናውለው ያኔ ነው ጌታችን ያዘዘውን የተገበረንና እኛም በአኺራ ነፍሳችን የሚያስደስታት የሆነን ነገር ልናገኝ የምንችለው። አላሁ ተዓላ ረመዳንን
እሱ በሚወደው እሱ ባዘዘው መልኩ መንገድ የምንጠቀምበት ያድርገን። وآخر دعوانا أن الحمد لله رب العالمين. لله رب العالمين. لله